ያንን ቢንቅሪሊ ደንዲያኮ ያኔኮ በይደቲ ወንተ ማዩ የቅድሙን አያችሁ ተበላሸን አያችሁ ወይ ኢየሱስ ከሌለ ሕይወት እንደዚህ ናት ተቅበዝባዥ ትሆናለህ ኢየሱስ ካልበራ እንደዚህ ትሆናለህ አየ እንደዚህ በመንሆንበት ጊዜ ይህንን ቆሻሻ አይታል አንተ እኮ ወደዚህ ነው የምትመለሰው ወደድክም ጠላኝ አየ ቅድም ለብሼ የመጣሁት ልብስ ንጹህ ልብስ ነበር አሁን ግን በዚህ ጭቃ ላይ ስለተንከባለልኩኝ ልብሴ ተበላሸ አየ ልብስ እንደዚህ የሚበላሸው በጭቃ ላይ ስለተንከባለልኩኝ ነው ከዛስ ይህንን ልብስ ቢያጥበው ይወጣል ይቆሻሻ ነፍሲ ግን ከቆሸሸች ማን ነው የሚያነጻው ነፍሲ ከቆሸሸች ማን ነው የሚያጥበው እንግዲህ ልጁን እንዳያችሁት ነው በጭቃ እየተንከባለለ ራሱን እያቆሸሸ ነው የሚታየው እና እኛም ከቆሸሽን ልክ ክርስቶስን ካልተቀበል እኛ ቆሻሾች ነን ልብሴ ከቆሸሸው ላይ ደግሞ ነፍሳችን ቆሻሻ ነውና ወደ ኢየሱስ እንመለስ እያለን ነው ውድ ተመልካቾቻችን በእርግጥ ከልጁ ቃል ወይም ከሚናገረው በላይ ድርጊቱ ይገልጸዋል የሆነ ሆኖ እስኪ እናንተ ምን ተሰማችሁ በዚህ ጉዳይ ኮሜንት አድርጉልን ወደ ቀጣዩ ደንለፍ ቴዲ አፍሮ ምን እያለን ነው እስኪ አብረን እንከታተለው ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም በጣም ጨዋ ሰዎች ነበሩ በጣም ግንዛቤያቸው ሰፊ ነበር የመረዳት አቅማቸው ከፍተኛ ነበር በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም የመንግስታቱ ማህበር ጉባኤ የፈተኑ በአጥ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ ፈትሸዋቸዋል በርብረዋቸዋል እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም የሰው ዕዳ እየበላን አገር ለማስቀጠል አይቻልም ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር ሁሉ ነገር ቀደም ተከተል አለው የመጀመሪያው ምንድነው ኢትዮጵያዊነትን ማዳን ያስፈልጋል ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኩር ቴዳችን እንግዲህ ያስተላለፈው መልእክት አይታችሁታል ቴዳ እንግዲህ በግጥሞቹ በዘፈኖቹም እንደዚሁም ደግሞ ፕሮቶኮል በመጠበቅ ከኢትዮጵያ አርቲስቶች መካከል ግንባር ቀደም ከሚጠቀሱት መካከል አንዱ ነው ይሁንና ያስተላለፈው መልእክት ቀላል የሚባል አይደለም እንደ ሰማችሁት ሰሞኑን ደግሞ አልበም ሊለቅ ነው በዝግጅት ላይ ይገኛል ኦልሞስት ወደ መጨረሻው አካባቢ ነው የትንሳኤ ሰሞን እንደሚለቅ ማስተዋወቁናል ለማንኛውም ሐሳብ አስተያየት ካላችሁ እስኪ ኮሜንት ወደ ቀጣዩ ቪዲዮ መምህር ዘመድኩን በቀለ ያጋራን ታሪክ አለ ከዚህ ታሪክ በእርግጠኝነት ብዙ ነገር ትማሩበታላችሁ ቁም ነገርም ትጨብጡበታላችሁ በተለይ በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ውስጥ ገቢ ማሰባሰቢያ ፕሮግራም ላይ ነው ይሄን መልእክት ያስተላለፈው አዳምጡትና እስኪ እንማርበት ልጁን ያስገባው ልጅ የአሜሪካን ሀገር የጤና ስራ ላይ ነው የሚሰራው እና ምን አለኝ ባለፈው እንደው ትሰጣለህ እንደው አንድ በእግዚአብሔር ያ እንደው አሜሪካ ሲሄድ ደግሞ ያዳራሽ 1000 ብር የከፈለልኝ ማለት ነው ሳሚ እና እኔ ለሱ ሰቀቀኝ ገባ የሆነ ነገር ስንል መጥቶ ጉብ ነው የሆነ ነገር ስንል መጥቶ ጉብ ነው እዛም ደግሞ ሳየው እንደሌላው መኪና ይዞ የመጣ አይደለም አይተዋል ልታይ የሚልም አይደለም አሜሪካን ሀገር እየኖረ ግን በቃ መስጠት ነው ስራው
በኋላ እኔ ጨንቆኝ ጠየቅኩት። ለሱ ብር እኔ ጨነቀ። እኔ የምልህ ወንድም አለም እንደው ምንድነው እንደው ስራ ብዬ ሰውን ጠይቄ አላውቅም። እንደዚህ ስለው አረቱ ዘመዴ አትጨነቅ አለኝ። አንድ ትምህርት ተምሬ ነው አለኝ። ምን ስለው ጤና ላይ ነው የምሰራውና አሜሪካን ሀገር አንድ ቤት ሄድኩኝ አለ። አንድ ቤት ሄድኩኝ አለ። የታመመ ሰው አለ። እሱን ለመንከባከብና ለማከም ነው ሄድኩት አለ። እኔ አሜሪካን ውስጥ እንደዚህ አይነት ቤት አላየሁም ማለት ሄድኩኝ። ገባው። 4 ዘበኛ ነገር ነው ያለው አለ። አንድ ፎቅ ናት ቤቷ፣ ፓላስ ነው። ነገር ግን 4 ሊፍት አለ አለ መውጫ። በደረጃ እኮ እንደዚህ የሚወጣ ነው አለ። ከዛ በኋላ ሄድኩኝ። ታማሚው ሰው አለበት የተባለበት ክፍል ገባው አለ። ገባው ወርቅ ነው አለ። በቃ ቤቱ በሙሉ ወርቅ። ምን ብዬ ልንገርህ፣ ግን አንድ ሰው የለበትም አለ። ሲል ያ የታመመ ሰው አንድ ክፍል ውስጥ ተኝቷል አለ። ከዛች ክፍል አይወጣም አለ። ከዛ ሕክምናዬን አደረኩለት። ተመላልቼ እያከሙት ምን አለኝ አለ። እኔ የምልህ አቤት፣ አሁን ይሁላ ንብረት የማን ነው አለኝ አለ። ያንተ ነዋ፣ የለፋበት የወጣ የወረድክበት አልኩት አለ። አይ አይደለም አለኝ አለ። አይደለም እንግዲህ ቢሊየነር ነው አለ። አላገባም አለ። ቤተሰብ የለውም አለ። እኔ እኮ አሁን ስሞት አለ ይሄ እኔ አይደለም የሚገርም የሚወርሰውንም አላውቅም አለኝ አለ። ሁሉ ነገር ከንቱ ነው አለኝ አለ። እኔ ከዛ ቤት ስወጣ አለ ሳሚ ጨለመብኝ አለ። ሰባኪ ቢሰብከው፣ ባህታዊ ቢነግረው፣ ጳጳሳት ቢነግሩት፣ ወንጌላውያን ቢነግሩት የማይሰማውን እዛው ቁጭ ብዬ ለካስ ከንቱ ነው። እኔም ሮጦ አለ ሰውየው የደረሰበት ለመድረስ ነው አለ። እዛ ባልደርስ እንኳን የተሻለ ኑሮ ለመኖር ነው አለ። ይሄ ሰውዬ ገንዘቡን ቢያነጥፈው፣ ገንዘቡን ወቅቶ ቢጠጣው፣ ገንዘቡን የፈለገ ሆቴል ቢያዝበት አንጀቱ የታሰረ ነው፣ እግሩ የታሰረ ነው፣ እጁ የታሰረ ነው። እኛ እንደዚህ ነን አለ። ስለዚህ ምን አገባኝ አለ። ልምዱ ቢጨነቀው አለ። ለልጆቼ እሰራለሁ፣ የቤት ኪራይ እከፍላለሁ፣ የምትጠራቀም ነገር ትንሽ ያደርጋለሁ። ከዛ በኋላ ያለውን ግን ለእግዚአብሔር ለተቸገረ ነው የምሰጠው አለ። ይኸው ዛሬ እኔ የራሴ ግል ድርጅት ያም ማድረግ ያለ እኔ ዓለሙ አስጠልቶ የላረኩት ነገር እግዚአብሔር ደግሞ ለእኔ ሰጠኛል። ዛሬ እሱ ከሰው ቤት ተቀጥሮ ከሚሰራበት ተቋም ወጥቶ የራሱን ተቋም ከፍቶ እንደው ቤደታ ይለታል ከፍቶ ይሰራል ማለት ነው። እንግዲህ ቪዲዮ እንዳዳመጣችሁት ነው። በጣም የሚገርም ታሪክ ነው። ቁም ነገር እንጨብጥበታለን ብዬ አስባለሁ። አንዳንዶቻችን ሀብት ሰጥቶን ጤና ሊነሳን ይችላል። አንዳንዶቻችን ደግሞ ጤናው ጉልበቱን ሰጥቶን ሀብቱን ሊነሳን ይችላል። ሆኖም ግን ፈጣሪ አይሳሳትም እና ሁሉም ሲያደርግ በምክንያት ነው። እና የሰውዬም እንግዲህ ከሚሊዮነር አልፎ ቢሊዮነር ነው። የሚኖረው አሜሪካ ውስጥ ነው። ልክ መምህር ዘመድኩን እንዳለ ነው። ግን ደግሞ ጤና የለውም፣ የአልጋ ቁራኛ ነው፣ ሽባ ነው፣ ልጅ የለውም፣ እህት የለውም፣ ወንድም የለውም፣ ቤተሰብ የለውም። በአጠቃላይ አስባችሁታል? እናንተ ብትሆኑ ወይም ደግሞ ከኛ መካከል አንዳችን ብንሆን። ስለዚህ ሀብት የሚወርሰው ማን ነው? መንግስት ነው። ወይም ደግሞ የማያውቀው ባይድሩም እሱ ግን ማንም ይወርሰው ማንም ድንቁ አይደለም። ለፍቶ ጥሮ ግሮ እዚህ ካደረሰ በኋላ ጤናውን ሲነሳው አስቡት። ያጠራቀመው ገንዘብ ጤናውን አልመለስለት ሲል አስቡት። እና ምን ለማለት ነው ባጭሩ መልእክቱም ሳለን ላለው በተለይ ለሚለወጥ ለሚሰራ ሰው ያለን ሰዎች መስጠት አለብን፣ ማካፈል አለብን። በርታ፣ ጎበዝ፣ ጀግን ማለት አለብን። ይሄ ባህሪ ልማድ ሆኖ በኢትዮጵያውያን ልብ ውስጥ ለአንድና ለመጨረሻ ጊዜ ለዘላለም ሊሰርጽ ይገባዋል ባይ ነኝ። የምንማረው ከዚህ ስለሆነ እና መምህር ዘመድኩን በቀለ ይህን መልእክት ያስተላለፈው በዋልድባ በሳቋር በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም የገቢ ማሰባሰቢያ ፕሮግራም ላይ ነው የተናገረው። እና 124 ሚሊዮን ብር ከዘጋ በኋላ ይሄን መማሪያ እንድናደርገው ሲል አስተላልፏል።